ሰክሰስፉል የሆነ ህይወት ውስጥ ስንገባ የያዝነው ነገር ሙሉ በሙሉ ይቀልብናል። ማግባት ሊሆን ይችላል፣ ስራ መያዝ ሊሆን ይችላል፣ የምንፈራውን ነገር ማድረግ ሊሆን ይችላል፣ የሆነ የምንመኘውን ነገር መጨበጥ ሊሆን ይችላል፣ ገንዘብ ማግኘት ሊሆን ይችላል፣ የሆነ እድል ማግኘት ሊሆን ይችላል። አንዳንዴ አጋነን ነው ነገሮችን ኤክስፔክት የምናደርገው። ሳገባኔ በህይወቴ በጣም ትልቅ ደስታ ይኖረኛል ብሎ አንድ ሰው አስቦ ወደ ትዳር ይገባል። ከገባ በኋላ እንዳለው ደስታ አለ፣ ጥሩ ነገሮች አሉ፣ ግን እንደጠበቀው አይደለም። ቅልል ይልበታል። ይሄ ነው እንዴ ይላል። ልክ እንደዚህ የሆነ ስራ ሲይዝ ኦር የሆነ ቢዝነስ ሲጀምር በቀን ከጀመርኩ ሁሉ ነገር ሰላም፣ ሁሉ ነገር በቃ አሪፍ ይሆናል፣ ቤተሰቤን አግዛለሁ ምናምን ብሎ ከጀመረ በኋላ ጥሩ እየሄደለት ይቀልበታል። ቢኮዝ ከሱ በላይ ያለውን ማሰብ ይጀምራል። ከያዝነው በኋላ ነገሮች በጣም የሚቀሉብን ነገሮች በጣም በቃ ጀስት በጠበቅነው ልክ ትልቅ ደስታ የማይሰጡን ኤክስፔክቴሽን ነው። የምናስቀምጠው ኤክስፔክቴሽን ከፍላጎት አንፃር ያን ነገር ከማግኘት አንፃር እንጂ በትክክለኛው ሎጂክ ኦር የደረሱትን ሰዎች ኦር ያን ነገር ያሳኩትን ሰዎች በማየት አይደለም። ሳገባ በጣም ደስተኛ ሆናለሁ ብለሽ የምታስቢ ሴት እስኪ ያገባሽ ሴት ኢንተርቪው አድርጊ፣ ጠይቂ እስኪ እንዴት ነው ትዳር በያት which is ካንቺ በፊት አሳክተዋለች አማ ብዙ ሀስሎችም እንዳሉት ችግሮችም እንዳሉት ትረጃለሽ፣ ታያለሽ። ውሳኔሽ ኦር ኤክስፔክቴሽንሽ ሚዛናዊ መሆን ይጀምራል። ስታገቢ በጣም ደስታም በጣም ሀዘንም ኦር ደግሞ እንደጠበቅሽም ላይሆን እንደሚችል ቀድመሽ ታስቢያለሽ። ቢዝነስም ልክ እንደዛው አዳዲስ ነገሮች ወደ ቤታችን ሊመጡ ኦር ደስታ የሚሰጡን ነገሮች ብለን ያሰብናቸው ሁሉም ነገር እንደጠበቅነው ስለማናገኘው ነው የሚቀልብን ከያዝነው በኋላ። አንድን ነገር በህይወታችን ስንፈልገው በጣም አጥብቀን ስንፈልገው በጣም የደስታችን ምንጭ እንደሚሆን ስናምን መጎዳት እንጀምራለን። ስንይዘው ይቀልብናል፣ በእርግጠኝነት ይቀልብናል። ቢኮዝ ለሚገባውን ቦታ አይደለም የሰጠነው፣ የሚገባውን ቦታ አይደለም ያገኘው። ያ ጉዳይ በጣም ተጋኖ ነው፣ እኛ ጋር በጣም ተጋኖ ነው የምናስቀምጠው። አንዳንዴ በጤና መታጎል ምክንያት ሆስፒታል ኦር ጸበል ቦታ ብንተኛ እኔ ልዳን እንጂ በቃ እዚህ ቤተክርስቲያን አልቀርም፣ እዚህ ቦታ አልቀርም ብለን እንወጣለን። ወዲያው እንድናለን። በሳምንቱ ኦር በአንድ ወሩ ከዳንን በኋላ ዞር ብለን አናየውም። ያንን ነገር የምንወስነው ኦር ኤክስፔክት የምናደርገው ነገር ከተሰጠን በኋላ የሚቀልብን ቀድመን ኤክስፔክት የምናደርገው ነገር ስላለን ኤክስፔክቴሽናችንን በልክ እናደርገው። አንድ ነገር ከያዝነው በኋላ እጃችን ከገባ በኋላ በጣም የሚቀልብን ኦቨር ኤክስፔክቴሽን ስላለን ለዛ ነገር ኦቨር መጓጓት፣ ለዛ ነገር ኦቨር ማሰብ፣ ለዛ ነገር ከሚገባው በላይ ቦታ መስጠት። እነኚህን ነገሮች ካስወገድን ከዛ ውጪ አውት ኦፍ ከኤክስፔክቴሽናችን በጣም ከጉጉታችን ያ ነገር ሲመጣ በጣም ደስታ እንደሚሰጠን ሳይሆን አውት ኦፍ ዛት በቃ ያን ነገር ለብቻው ታስቀምጡትና በቃ ይሄ ነገር ቢመጣ ምን አገኛለሁ እንዴት ይሆናል የሚለውን ቁጭ ብላችሁ ለብቻው ማሰብ ያስፈልጋል። ኤንድ ከአሁን በፊት ያሳኩ ሰዎች፣ እዛ ቦታ የደረሱ ሰዎች፣ ታመው የዳኑ ሰዎች ኦር ያገቡ ሰዎች፣ በቢዝነስ ሰክሰስፉል የሆኑ ሰዎች ኦር የምትወዱትን ነገር ለመጀመር ስታስቡ እዛ ላይ ኦልሬዲ የደረሱትን ሰዎች ቼክ አድርጓቸው፣ እዩዋቸው። እርግጥ ያ ነገር ዛትማች ፊሊንግ ይሰጣል የሚለውን በደንብ ማሰብ ያስፈልጋል። አንድ ሰው በጣም የሚፈልገውን ነገር ሲያገኝ እጅግ በጣም ይቀልበታል። ቢኮዝ በጣም የተጋነነ እይታ የተጋነነ ኤክስፔክቴሽን ስለሚያስቀምጥ ነው ብዬ አምናለሁ። የያዝነው ነገር ሁሌም በቂያችን ነው። this is enough። ምንም ነገር ይሁን፣ ስራችን ሊሆን ይችላል፣ ባለን ህይወት ሊሆን ይችላል፣ በጤናችን ሊሆን ይችላል፣ በቤተሰባችን ሊሆን ይችላል። ባለንበት ሁኔታ ያለን ነገር በጣም በቂ ነው። ይሄን ማሰብ ስንጀምር ይሄ በጣም ኤግዛጀሬት ሆኖ የሚመጣው ነገር መቀነስ ይጀምራል። አሁን ደስተኛ ካልሆንክ ሳገባ ነው ደስተኛ መሆነው ብለህ የምታስብ ከሆነ ስተት ነው ማለት ነው። አሁን ደስተኛ መሆን አለብን። ትዳር ሲጨመር ደግሞ ሞር ይሆናል፣ ሎጂካል የሆነ ኤክስፔክቴሽን ይኖረናል ማለት ነው። የዛሬው ቪዲዮ ይህን ይመስላል። ከጠቀማችሁ ላይክ በማድረግ ውጡ። እንዲሁም እዚህ ቻናል ላይ ከመጣችሁ በእርግጠኝነት ቁም ነገር ፈልጋችኋል ማለት ነው። ሰብስክራይብ ሳታደርጉ እንዳትወጡ ቤተሰብ ሁኑ። በቀጣይ በአዲስ ቪዲዮ እመጣለሁ። ቴንኪው